የሚያወጣኝ እህቶቼ ናቸው። ማዘራው በእናንተ $100 የሚለወጥ ህይወት የላትም። እሺ አንቺ ልጅ ነሽ ታፍሽ ክፉ አይወጣ። እስከመች አንቺ ቤተሰብነታቸውን ስትፈልጊ እነሱ ደግሞ በብር እየገመቱ። እናንተ መጣችሁ ብለን እኮ አልጋችንን ለቀን መሬት ተኝተናል። ነገሩ ለሚገባው ሰው ነው የሚነገረው። ከዚህ በኋላ ግን እናቴን እየጨቀጨቃችሁ ሰላም አትንሷት። እሺ እኔ እንደዚህ አይነት ነገር ውስጥ እንድትገብብኝ አልፈልግም። ለምን አላጠፋሽም እኮ እማዬ። ስንቴ ነው ስለራስሽ ሳይሆን ስለኛ ከሀገር መውጣት የለመንሻቸው? ካሁን በኋላ ግን በአምላክሽ ብቻ ታመኝ። እሱን ብቻ ለመኝው። እሺ ማዘራው? እሺ ባባት ማገርነት በአሁን ቡና እናፍላ። ፈንድሻ ገዝተሽ ነው ቶሎ ከሙላት ያላንዱ የማይፈራ አብርዬ እንዴት ዋልሽ? ደህና ነሽ ገንዬ? እንዴት ዋልሽ? ያቺ ጎረቤትሽ ደህና ናት? ደህና ናት። አትገናኙም እንዴ? አራቴ አባታቸው የማይታወቅ ልጆች ይዛ ከእንደዚህ አይነት ሰው ጉርብትና የማያስፈልግም። እረታ አይባልም። አሊ እናገር ዋጋ 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 ሴኩሪቲ ሴኩሪቲ ኡቻፔሪዮ ፈንድሻውስ ዜድ ያሳደኳት ልጅ እንዴት አርገኝ? አንቺ ባለጌ! ቆይ ማዘራው ስሚ፣ ስታማሽ ሰማት። ከዛ ሰራውላት። አራኔ እሱስ ታያለሽ። ታዩ ልቦና ይስጥሽ እንጂ አሁን ቅያሪ ልብስ ስጫት። ልብሷን ደግሞ ባውት ሰሙና እናጥብላታለን። ያው ይለቃል ብለሽ ነው ልፊ ቢልሽ እንጂ ባውት የማይጸዳ ምንም ቆሻሻ የለም። አውት ሳሙና የቆሻሻ ጠር ወፍራም፣ በዛ ላይ አረፈው፣ ከዛ ደግሞ ሽታው ኡፍይ! ምን ለልብስ ብቻ፣ ይሄው ለቃ፣ ይሄው ለእጅ፣ ይሄ ደግሞ ለመስታወት። በተለያየ የሊትር አማውንት ታገኙታላችሁ። አሁን ላይ የተለያዩ ሱቆችና መደብሮች ታገኙታላችሁ። አውት